እንዴት ናችሁ? በዚህ ቪዲዮ የሮስተርን አሰራር ስቴፖቹን ከመጀመሪያው እስከ መጨረሻ ድረስ ያለውን ስቴፕ የምናይ ነው የሚሆነው። ስለዚህ አንድ ሆም ሩም ቲቸር በሚሆንበት ሰዓት ወይም ደግሞ የክፍል ኃላፊ መምህር በሚሆንበት ሰዓት ከመጀመሪያው ጀምሮ ሮስተር እንደሚሰራ ይታወቃል። ስለዚህ እንደዚች አይነት ወርክ ቡክ ማዘጋጀት መቻል አለበት። ወርክ ቡክ ማለት ምንድነው? ብዙ ወርክ ሽቶችን በውስጡ የያዘ አንድ የኤክሴል ፋይል ማለት ነው። ስለዚህ ይሄ ሮስተር የሚባል ወርክ ቡክ በውስጡ ምን ወርክ ሽቶችን ይዘዋል? ኔም፣ ፈርስት ሚኒስቴር፣ ሰከንድ ሚኒስቴር፣ አቨሬጅ፣ ሮስተር የሚባሉትን ይዘዋል ማለት ነው። ስለዚህ ወርክሹት እንዴት ነው ክሬት የሚደረገው? እዚች ጋር የፕላስ ሳይን አለች። ቺን የፕላስ ሳይን ክሊክ እናደርግና በዚህ መልኩ ሺት 1 ብሎ ይመጣል። ከዛ እዚች ጋር ዳብል ክሊክ እናደርግና የወርክሺቱን ስም እንጽፋለን ማለት ነው። ለምሳሌ ሮስተር 2 ወይ ደግሞ ማርክ ሺት፣ ማርክ ኮሌክሽን ሺት ማለት ወይ ደግሞ የምንፈልገውን ስም መስጠት እንችላለን ወርክሺቱን ማለት ነው። ከዛን በዚህ መልኩ ወርክሺት እናዘጋጃለን። እዚህ ጋር ኔም ምንድነው የሚገልጸው? ሬጂስተርድ የተደረጉት ተማሪዎችን ቁጥር ይገልጽልናል። እዚህ ጋር እችኛዋ ፎርም የመጀመሪያውን ሴሚስቴር ውጤት የምንሞላበት ፎርም ነች። ይሄኛው ደግሞ የሰከንድ ሴሚስቴር ውጤትን የምንሞላበት ፎርም ነው። ደን አቨሬጅ የምንሞላበት ፎርም እና እንዲሁም ሮስተር የምንሞላበት ፎርም በዚህ መልኩ ማዘጋጀት አለብን ማለት ነው። ስለዚህ የሮስተር ሺት ወይም ደግሞ ሮስተር የምንሞላበት ፎርም የፈርስት ሴሚስቴር፣ የሰከንድ ሴሚስቴር እና አቨሬጅን አንድ ላይ የያዘ ፎርም በዚህ መልኩ አዘጋጅተን ማስቀመጥ ይኖርብናል ማለት ነው። ይሄንን ማዘጋጀት ከዚህ በፊት ያው በሌላ ቪዲዮ ሰርቼ እንዳያችሁት በጣም በቀላል መንገድ ሌላ ቪዲዮ ከዚህ በፊት ስለሰራ ያንን እዛ ውስጥ ገብታችሁ ማየት ትችላላችሁ ማለት ነው። ስለዚህ እዚህ ጋር ፈርስት ሴሚስቴር ላይ እንመጣና አስፈላጊ ከሆነ እነዚህን አይዲ፣ ኔም እና ሴክስ ቀጥታ ከዚህ ኔም ከሚለው ወይም ደግሞ ተመዝግበው ከተቀመጡት ተማሪዎች ውስጥ የአንድ ሴክሽን ተማሪዎች ናቸው እነዚህ። ስለዚህ ከዚህ ዳይሬክት ኮፒ አድርገን ወስደን እዚህ ጋር ፔስት ማድረግ እንችላለን። ካልሆነ ደግሞ ቪሉፕ ካፕ ፋንክሽንን በመጠቀም ከኔም እንዲወስድ ማድረግ እንችላለን። ወይም ደግሞ ኔም ከሚባለው ወርክሺት እንዲወስድ ማድረግ ይቻላል ማለት ነው። እንዴት አድርገን ነው እንደዛ የምናደርገው? እዚህ ጋር እንመጣና አንዴ ክሊር አድርጌ ላሳያችሁ። ከዛም በተመሳሳይ መልኩ ለሌሎቹም ትሰራላችሁ ማለት ነው። ስለዚህ እዚህ ጋር እንመጣና ኢኳልስ ቱ ብለን ምንድነው የምንለው? ቪ ሉክአፕ ደን ታብን መንካት። ቪ ሉክአፕ ፋንክሽን እችኛዋን በምትመጣበት ሰዓት ታብን መንካት ወይም ደግሞ ዳብል ክሊክ እናደርጋለን ማለት ነው። ከዛን ሉክአፕ ቫሊዩ ምንድነው ቼክ የሚያደርገው? ስለዚህ አይዲያቸው ላይ ዲፔንድ ሆኖ ከኔም ውስጥ ኔም ከሚባለው ወርክሺት ውስጥ ስማቸውን እንዲያመጣልኝ ወደዚህኛው ኮለመን እንዲያመጣልኝ ነው የፈለኩት። ስለዚህ ሉክአፕ ቫሊዩ የሚለው ምንድነው የሚመለከተው? ምን ላይ ዲፔንድ ሆኖ ነው የሚያመጣው የሚለው ነው። ስለዚህ አይዲ ላይ ዲፔንድ ሆኖ ስለሆነ አይዲ ያለችበትን ሴል ሰለክት እናደርጋለን ወይም ደግሞ A7 ብለን መጻፍ እንችላለን። ምክንያቱም በኤ ኮለመን በሰባተኛ ሮው ላይ ያለ ስለሆነ እቺኛው ያለችው A7 እንላለን ማለት ነው። ከዛ ኮማ ላይ እንሄድና ምንድነው ከየት ነው የሚያመጣ? ሉክአፕ ቴብል አሬው ምንድነው? ኔም ላይ እንመጣና እቺን ከዚች እስከዚች ሰለክት ማድረግ ከኤ እስከ ሲ ድረስ ያለው ሙሉ ቴብል ወደ ታች የፈለገውን ያህል መሄድ ይችላል። ደን ሰለክት እናደርጋለን ማለት ነው። ከዛ በኋላስ ኮማ እናደርግና ኮማ ካደረግን በኋላ ቀጥሎ የሚመጣው ምንድነው? ኢንዴክስ ኮለመን ኢንዴክስ
ስለዚህ ኮለመን ኢንዴክሱ ኔም የሚገኝበት ኮለመን ኢንዴክስ ስንተኛ ላይ ነው? ሁለተኛ። ምክንያቱም ኤ ወይ ደግሞ አይዲ ነምበር የያዘው ስንተኛ ላይ ነው? አንደኛ ላይ። ቢ ስም የያዘው ደግሞ ሁለተኛ ላይ ስለሆነ ሁለት እንላለን። ኮለመን ኢንዴክሱ ወይም ደግሞ እችኛዋን ኮለመን ኢንዴክስ ሁለተኛ ላይ ስለሆነ የሚገኘው ሁለት እንላለን። ከዛ አሁንም ኮማ እንልና ለአፕሮክሲሜት ማች ትሩ እንላለን። ኤግዛክት ማች ከፈለግን ደግሞ ፎልስ እንላለን ማለት ነው። ስለዚህ ፎልስ ማለት አለብን እዚህ ጋር ምክንያቱም ኤግዛክት ማቹን ስለሆነ የምፈልገው ማለት ነው። ከዛ ቅንፍ እንዘጋለን። ከኪቦርድ ላይ ኢንተር እንጫናለን። ስለዚህ አበበ በቀለ ብሎ አመጣልኝ ማለት ነው። ደን የሌሎቹን ለመስራት ዳብል ክሊክ ማድረግ ወይም ደግሞ ድራግ እስከ መጨረሻ ድረስ ማድረግ ነው ማለት ነው። በተመሳሳይ መልኩ ሴክስም እንዲያመጣልን ከፈለግን እኩል ይሆናል እንልና ደን ቪሉካፕ እኩል ይሆናል ብለን ከዛ ቪሉካፕ ከዛን ቪሉካፕ ካልን በኋላ ሉካፕ ቫሊው በተመሳሳይ መልኩ አይዲ ላይ ዲፔንዱ ነው። አይዲውን ተመልክቶ ያ አይዲ የያዘውን ሴክስ እንዲያመጣልኝ ነው የፈለግኩት። ስለዚህ ቴብል አራያችንም ምንድነው አሁንም ኮማ ብለን ከኔም ነው እንዲያወጣልኝ የፈለግኩት። ደን ኔም ላይ ሄድና ከዚች እስከዚች ድረስ ሰለክት አደርጋለሁ ማለት ነው። ከዛ ኮማ እናደርግና ኮለመን ኢንዴክሱ ሴክስ የሚገኝበት ኮለመን ኢንዴክስ 3 ነው። ምክንያቱም ኤ 1 ነው ብለናል፣ ቢ 2 ነው ብለናል፣ ሲ ደግሞ 3 ነው። ስለዚህ ሴክስ ያለው ሲ ኮለመን ላይ ስለሆነ ኮለመን ኢንዴክሱ ምንድነው የሚሆነው? 3 ይሆናል ማለት ነው። ኮማ እናደርግና ሬንጅ ሉክአፕ ደን ቀጥሎ ምንድነው የምናደርገው? ፎልስ እንላለን። ፎር ኤግዛክት ማች ቅንፍ እንዘጋና ከኪቦርድ ላይ አሁንም ኢንተር መጫን ነው ማለት ነው። ደን በዚህ መልኩ አመጣልን። የሌሎችን ለመስራት ወይ ድራግ ማድረግ ወይ ደግሞ እዚህ ጋር መተን እቺ ጥቁር ስትሆን ዳብል ክሊክ ማድረግ ነው ማለት ነው። ደን በመቀጠል ምንድነው የምናደርገው? ሳብጀክቶችን ማሙላት እንችላለን። የፈረስት ሚኒስቴር ሳብጀክት ኦልሬዲ ከሳብጀክት ቲቸሩ ከተቀበልን በኋላ እያንዳንዱን መጻፍ አይጠበቅብንም። አንዴ ከመምሩ ከተቀበልን በኋላ ቀጥታ እዚህ ጋር አምጥተን ማስገባት እንችላለን ማለት ነው። ያንን እንዴት አድርገን ነው የምናደርገው? አንድ ፎልደር ክሬት አድርገን ማስቀመጥ አለብን። በመጀመሪያ ሮስተር የሚለው ፎልደር ውስጥ ከእያንዳንዱ መምሪያ የተቀበልኩትን ሳብጀክት ሺት ወይ ደግሞ ኤክሲል ወርክቡክ በዚህ መልኩ ከተቀበልኩኝ በኋላ ሮስተር የሚለውንም ፎልደር አንድ ፎልደር ውስጥ አድርገን በዚህ መልኩ ካስቀመጥን በኋላ ምንድነው የምናደርገው? አማሪክ የሚለውን ወርክቡክ እንከፍታለን ማለት ነው። ከዛም በኋላ ይሄኛው ወርክቡክ ቀጥታ ወዴት መውሰድ ነው? ወደ ሮስተር ወደሚለው ወርክቡክ ሙቭ እናደርጋለን ማለት ነው። ይህንንም ለማድረግ እንዴት አድርገን ነው የምናደርገው? ቀጥታ አማሪክ የሚለው ወርክቡክ ላይ እንመጣና እቺኛ ሺት ላይ መተን ራይት ክሊክ እናደርጋለን። ከዛን ራይት ክሊክ ካደረግን በኋላ ሙቭ ኦር ኮፒ በማለት አማሪክ ወደ የሚለውን ወደ የትኛው ወርክ ቡክ ነው መውሰድ የፈለኩት? ሮስተር ወደሚለው ወርክ ቡክ ነው መውሰድ የፈለኩት። ደን ከዛ ቱ ወርክ ቡክ የሚለውን እዚች ጋር ድሮፕ ዳውን ሴሌክት እናደርግና ሮስተር ወደሚለው ወርክ ቡክ ሙቭ አደርጋለሁ ማለት ነው። ደን ከዛም በኋላ ሙቭ ቱ ኤንድ ልበልና ክሬት ኮፒ ኮፒ ማለት አለብን። ያለበለዚያ አማሪክ ከዚህ ከአማሪክ ወርክ ቡክ ላይ ስለሚያጠፋ ክሬት ኮፒ የሚለውን እችኛውን ቼክ ቦክስ ቲክ ማድረግ መቻል አለብን። ከዛ ኦኬ እንላለን ማለት ነው። ደን ስለዚህ አማርኛን ኦልሬዲ ወደዚህኛው ወደ ሮስተር ወርክሺት አመጣልኝ። ከዛ በኋላ ምንድነው ማደርገው? እዚች ጋር ወደ ፈርስት ሚኒስትር የአማርኛ ውጤት ጋር መጣና እኩል ይሆናል እላለሁ። ደን እኩል ይሆናል ካልን በኋላ አማሪክ ወደሚለው ወርክሺት ያመጣሁት ወርክሺት ላይ መጣና እቺ የመጀመሪያውን
እኩል ይሆናል ካልኩኝ በኋላ የመጀመሪያውን ውጤት ሰለክት አደርግና ከኪቦርድ ላይ ኢንተርን እነካለሁ ማለት ነው። ስለዚህ የመጀመሪያውን ተማሪ ውጤት አመጣልኝ። የሌሎችን ለማምጣት እቺን ዳብል ክሊክ ማድረግ ነው ማለት ነው። ስለዚህ ኦልሬዲ በዚህ መልኩ መስራት እንችላለን። እዚህ ጋር እንደምትመለከቱት የአማርኛን በቀላሉ በዚህ መልኩ አመጣሁት። እያንዳንዱን ታይፕ እያደረጋችሁ በአንድ በአንድ ከምታስገቡት እንደዚህ ወርክ ሺቱን ቀጥታ ወደዚህኛው ወርክ ቡክ በማምጣት ማገናኘት ወይም ደግሞ ሊንክ ማድረግ ትችላላችሁ። ይሄው እዚህ ጋር እንደምትመለከቱት የዚህኛው ውጤት ኦልሬዲ እዚች ጋር የፈርስት ሴሚስተር የአማሪክ ውጤት ጋር ገብቶልኛል ማለት ነው። ደን እቺን አስፈላጊ ከሆነ ሃይድ ማድረግ ይቻላል። ረዘም እያለ ሲሄድ ትንሽ ስለሚያስቸግረን ራይት ክሊክ እናደርግበትና ሃይድ እንላለን። አን ሃይድ ማድረግ ብንፈልግ እንኳን ምንድነው የምናደርገው? ከዚህ አይደለም ኤዲት የምናደርገው ከራሱ ካመጣሁት ወርክሺት ላይ ነው ኤዲት ማድረግ ያለብኝ ማለት ነው። ዳት ሚንስ ለምሳሌ አን ሃይድ ላድርግና ራይት ክሊክ አድርገን የትኛውን ቦታ ላይ ከነዚህ ውስጥ አን ሃይድ እላለሁ። ዘን ማናት ተደብቀው ያለችው አማሪክ ሃይድ አድርጊያታለሁ ወይም ደግሞ ደብቂያታለሁ። ኦኬ ልና ለምሳሌ የዚህኛው ተማሪ 100 ነው የነበረው 95 ቢሆን በስተት 100 ሞልቼ ከሆነና 95 ቢሆን እዚህ ጋር ነው ማስተካከል ያለብኝ። ደን እዚህ ጋር መጥቼ ሳየው 95 ኦልሬዲ ቅድም 100 ነው የነበረው አሁን 95 ብሎ ያስተካክላል ማለት ነው። ደን እቺ መልሰን ሃይድ እናድርጋት። እሺ ስለዚህ አማሪክን ኦልሬዲ ጨረስኩኝ። እቺን ክሎዝ እናድርግና ቀጥሎ ደግሞ ምንድነው የማመጣው የእንግሊዘኛን አመጣለሁ ማለት ነው። ደን በመቀጠል የእንግሊዘኛን ከእንግሊዘኛ መምር የወሰድኩትን የእንግሊዘኛ ወርክሺት ከመተው የያዘውን እከፍታለሁ። ከዛን እቺን በዚህ መልኩ እከፍታለሁ ማለት ነው። ደን አሁን ሁለቱም ወርክ ቡኮች ክፍት ናቸው። ሮስተር ኦልሬዲ ከመጀመሪያው ክፍት አድርጌ እጠብቃለሁ። ከዛ እንግሊዘኛ የሚለውን ክፍት እናደርግና እቺኛውን ልክ አማሪክ ቅድም እንዳደረግን ወደ ሮስተር ወርክ ቡክ እንወስዳታለን ማለት ነው። ስለዚህ እዚች ጋር ታችኛው ወርክ ሺት ኔም ላይ እንመጣና ራይት ክሊክ እናደርጋለን። ሙቭ ኦር ኮፒ እንላለን። ከዛም በኋላ ወደ የትኛው ወርክ ቡክ ነው እንወስደው? ሮስተር ወደሚለው ወርክ ቡክ በተመሳሳይ መልኩ ሙቭ ቱ ኢንድ ደን ክሬት ኮፒ እንላለን። ኦኬ እንላለን ማለት ነው። ስለዚህ እንግሊሽ በዚህ መልኩ ወደዚህ መጥቶልናል። ፈረስ ሴሚስተር ጋር የሚለው ወርክሺት ላይ እንመጣና እንግሊዘኛ ላይ የመጀመሪያው ሴል ላይ እንመጣና እኩል ይሆናል እንላለን እንደቀድሞ። ደን እኩል ይሆናል ካልን በኋላ ወዴት ነው የምንመጣው? እንግሊሽ ወደሚለው ሺት እንመጣለን። ከዛን የመጀመሪያን ተማሪ ውጤት ሰለክት እናደርጋለን ማለት ነው። የመጀመሪያ ተማሪን ውጤት ሰለክት ካደረግን በኋላ ኢንተር እንላለን። ከዛ ኦልሬዲ አመጣት። የሌሎች ተማሪዎችን ለማምጣት ቺን እስከ መጨረሻ ድራግ ማድረግ ወይም ደግሞ ዳብል ክሊክ ማድረግ ነው ማለት ነው። ደን እንግሊዘኛንም በዚህ መልኩ አመጣሁት። የብዙ ተማሪ በሚሆንበት ሰዓት ስፔሻሊ እያንዳንዱን እንደዚህ ታይፕ ማድረግ በጣም አሰልቺ ነው የሚሆነው። እንደዛ እያደረጋችሁ መሙላት በጣም አሰልቺ ስለሚሆን ቺኛዋ ሜትድ የተሻለች ሜትድ ነች ማለት ነው። ከዛ እንግሊዘኛንም ሃይድ አደርጋለሁ። ደን በመቀጠል ወደ ነው የምንሄደው ወደ ሌላ ሰብጀክት ማትስ ልክፈትና ደን ከዛ በኋላ ማትስንም ወደ ሮስተር ወርክ ቡክ ወስዳለሁ ማለት ነው። ስለዚህ ማትስ የሚለው ከማትስ መምህር የወሰድኩት ወርክሺት ላይ ሄድና ከከፈትኩኝ በኋላ ወደ ነው የምንወስደው? ወደ የትኛው ወርክ ቡክ? ሮስተር ወደሚለው ወርክ ቡክ። ከዛ ሙቭ ቱ ኢንድ ክሬት እንላለን። ኦኬ እንላለን ማለት ነው። ደን ከዛ በኋላ ፈረስት ሴሚስተር ጋር እመጣለሁ። ከዛ ማትስ የሚለው ላይ አሁንም በተመሳሳይ መልኩ መጣና እኩል ይሆናል እንላለን። ከዛ ማትስ የሚለው ላይ መጥቼ የመጀመሪያውን ውጤት ሰለክት አደርግና ከኪቦርድ ላይ ኢንተር ነካለሁ ማለት ነው። ደን የሌሎችን እንዲያመጣልኝ በዚህ መልኩ ዳብል ክሊክ ማድረግ ነው። ደን
ሃይድ እናደርጋለን። ይህንንም ኤዲት ማድረግ ብንፈልግ በኋላ ላይ መልሰን አንሃይድ ማለት እንችላለን። አሁን 3 ሳብጀክቶችን አምጥቼ ኦልሬዲ ፊል አድርጌያለሁ የመጀመሪያ ሴሚስቴር ውጤት ላይ ማለት ነው። የሌሎችንም ሳብጀክቶች በተመሳሳይ መልኩ ወደዚህ እያመጣን ምን ማድረግ እንችላለን? መሙላት እንችላለን ማለት ነው። ስለዚህ የሁሉንም ሳብጀክቶች እንደዚህ እያመጣን እዚህ ጋር ሊንክ አድርገን ሞልተን ከጨረስን በኋላ ወዴት ነው የምንሄደው? እዚህ ጋር ቶታል ላይ እንመጣና ደን እኩል ይሆናል ሳም ፋንክሽን እንክፈትና ከዛን አጠቃላይ እነዚህን ሰለክት እናደርግና ቅንፍ እንዘጋለን። ወይ ደግሞ ሴል አድሬሱን መናገር እንችላለን። ከዲ7 ጀምሮ በዲ ኮለመን 7ኛ ሮው ላይ ስለሆነ ይችኛው ያለችው እስከ ኦ7 ድረስ ያለውን ደምርልኝ እያልኩኝ ነው። ከዛ ከኪቦርድ ላይ ኢንተር እናካለን። 917 ይመጣል። ደን የሌሎችን ለመስራት ዳብል ክሊክ እቺን ማድረግ ነው። ከዛን አቨሬጅ ላይ እንመጣና እኩል ይሆናል አቨሬጅ ደን አቨሬጅ በዚህ መልኩ ስንትመጣልን ታብ እነካና የዚህን አቨሬጅ መስራት እንደዚሁ ሰሌክት እናደርጋለን። እስከ ዚህ ድረስ ያለችውን ቅንፍ እንዘጋና ኢንተር ማለት ነው። የሌሎችን ለመስራት በተመሳሳይ መልኩ ድራግ ማድረግ ነው። ራንክን ለመስራትም ራንክ ፋንክሽን እንጠቀማለን። እኩል ይሆናልና ራንክ ደን ቅንፍ ይከፈታል። የመጀመሪያውን አቨሬጅ ሰሌክት እናደርጋለን። ኮማ እናደርግና ደን ሁሉንም ኮማ ካደረግን በኋላ የመጀመሪያውን አቨሬጅ ከማን ጋር ነው የሚያወዳድረው? ከሁሉም አቨሬጆች እችኛዋን ከኮማ በኋላ ያለችውን የዶላር ሲምቦል ፕሪሲድ ማድረግ አለብን። ምክንያቱም መቆለፍ አለበት። አብሶሉት ሴት ሪፈረንስ ነው እዚህ ጋር የምንጠቀመው። ከፊት ለፊቱ ላይ የዶላር ሲምቦል እናስቀድማለን ከኮማ በኋላ ደን ክው እዛ ዶላር ሲምቦል 7 እዚህ ጋር የምንመጣና ዶላር ሲምቦል እናደርጋለን። ዶላር ሲምቦል ከዛን 26 በፊትም ዶላር ሲምቦል እናደርግና ኮማ ብለን እዚች ጋር ኦርደሩ በዲሰንዲንግ ኦርደር፣ ምክንያቱም ለትልቅ ቫሊዩ ትንሽ ደረጃ እንዲሰጠው ማለት ነው። ከፍተኛ ላመጣው ለምሳሌ አንድ ቁጥር እንዲያደርግልኝ አንደኛ እንዲወጣ ለማድረግ 0 እንላለን። ከዛም በኋላ ቅንፏን እንዘጋና ኢንተር መንካት ነው ከኪቦርዳችን ላይ። ከዛ በኋላ በዚህ መልኩ ደረጃውን እንሰራለን ማለት ነው። ስለዚህ የመጀመሪያ ሴሚስቴር ውጤት በዚህ መልኩ አዘጋጀን። በመቀጠል ምንድነው የምናደርገው? የሰከንድ ኦልሬዲ የመጀመሪያ ሴሚስቴር ውጤት ሰርተን ጨርሰን ደረጃ ማውጣት ጨርሰን ይሄንን ፕሪንት አድርገን ለተማሪዎች ማሳየት ደን የሰከንድ ሴሚስቴር በሚደርስበት ሰዓትም ውጤት በሚደርስበት ሰዓትም በተመሳሳይ መልኩ ምንድነው የምናደርገው? ኔማቸውን እና ሴክስ ለማምጣት ቪሉካፕ ፋንክሽን የመጀመሪያ ሴሚስቴር ላይ የተጠቀምነው አይነት ቪሉካፕ ፋንክሽን በመጠቀም ማምጣት እንችላለን። ደን በተመሳሳይ መልኩ ፈረስት ሴሚስቴር ላይ እንዳደረግነው የአማሪክን ውጤት አንድ በአንድ መጻፍ ሳይጠበቅብን ኦልሬዲ ከአማርኛ መምህር የተቀበልነውን ውጤት ቀጥታ ወደዚህ አምተን እናስገባለን ማለት ነው። ስለዚህ አማሪክ የቅድሙ የፈረስት ሴሚስቴር ነው የነበረው። አሁን ደግሞ የሁለተኛ ሴሚስቴር ውጤቱን ወደ ሮስተር ወርክቡክ ሙቭ እናደርጋለን ማለት ነው። ስለዚህ ይሄ ሰከንድ ብዬ ሪኔም አድርጋለሁ። ስሙ የተለያየ ነው መሆን ያለበት። ያኛው አማሪክ ብቻ ነው የነበረው የፈረስት ሴሚስቴሩ። የሰከንድ ሴሚስቴሩ ደግሞ ሰከንድ አማሪክ ብዬ ሪኔም አድርጋለሁ። የተመሳሳይ ስም ካደረጋችሁ ሪፕሌስ ሊያደርግባችሁ ስለሚችል ያ እንዳይሆን ስሙን መቀየር መቻል አለባችሁ። ስለዚህ ይሄ የሰከንድ ሴሚስቴር አማርኛ ውጤት ነው። ቀጥታ ራይት ክሊክ አደርግበትና ሙቭ ወርክ ኮፒ ላለው ከዛን ወደ የትኛው ወርክቡክ? ወደ ሮስተር ወደሚለው ወርክቡክ ነው እየወሰድኩ ያለሁት። ከዛን ሙቭ ቱ ኢንድ የሚለውን መርሳት የለብንም። ከዛ ክሬት ኮፒ እንልና ኦኬ እንላለን ማለት ነው። ደን የሁለተኛ ሴሚስቴር አማርኛ ኦልሬዲ መጣልኝ። ከዛ ሰከንድ ሴሚስቴር
አማሪክ የሚለው ላይ ይመጣና እኩል ይሆናል እንላለን። ከዛስ ሰከንድ ሴሚስተር አማሪክ መጥቼ ክሊክ አደርግና የመጀመሪያውን ውጤት ሰሌክት ካደረኩ በኋላ ኢንተር ማለት ከኪቦርድ ላይ ኦልሬዲ አመጣልኝ የመጀመሪያውን ውጤት። የሌሎችንም እንዲያመጣልኝ እቺን ዳብል ክሊክ ማድረግ ደን እቺን ሃይድ አደርጋታለሁ። በኋላ ኤዲት የሚደረግ ነገር ካለ መልሼ አን ሃይድ ማድረግ ስለሚችል ሃይድ አደርጋታለሁ ቦታ እንዳትይዝ ማለት ነው። ደን በመቀጠል ደግሞ አሁንም ምንድነው የምናደርገው የሰከንድ ሴሚስተር እንግሊዘኛ እናመጣለን። እንግሊሽም እንደዛው እንግሊዘኛ መምህር የሁለተኛ ወሰነ ትምህርትን ተቀብያለሁ። ይሄው ሰከንድ እንግሊሽ ብዬ ስሙንም ጽፌ ያለው ማለት ነው። ደን ከዛ በኋላ ራይት ክሊክ እናደርግበትና በተመሳሳይ መልኩ ሙቭ ኦር ኮፒ ወዴት እንወስዳለን? ሮስተር ወደሚለው ወርክ ቡክ እንወስዳለን። ወርክ ቡክ እንኳን መርሳት የለብንም። ደን ሙቭ ቱ ኢንድ ክሬት ኮፒ እንላለን። ክሬት ኮፒ ካላለን ድሌት ስለሚያደርግብን ከመጀመሪያ ከኦሪጂናሉ ቦታ ድሌት ነው የሚያደርግብን። ስለዚህ ክሬት ኮፒ ማለት መቻል አለብን። ኦኬ እንላለን። ደን ሰከንድ ሴሚስተር አማርኛ ጋር መጣና እንግሊዘኛ ጋር መጣና እኩልናል እላለሁ ማለት ነው። ከዛን ሰከንድ እንግሊሽ ወደሚለው እዚች ጋር መጣና ክሊክ እናደርግበታለን ኢንተር ማለት ነው። ከዛን የሌሎቹ እንዲመጣልኝ ዳብል ክሊክ ማድረግ ወይም ደግሞ ድራግ ማድረግ ዘን እንግሊዘኛንም ሃይድ ላድርግ በኋላ ኤዲት ለማድረግ አን ሃይድ ማድረግ ነው የሚጠበቅብኝ። ዳን አሁንም ቀጥለ ምንድነው የምናደርገው ማትስ የሰከንድ ሴሚስተር ማትስ እናመጣለን። ደን ሰከንድ ማትስ ነው የሚለው እዚህ ጋር እንደምትመለከቱት እቺንም ወደ ሮስተር ልውሰዳት። ሙቭ ኦር ኮፒ ደን ሮስተር ወደሚለው ወርክ ቡክ ከዛን ሙቭ ቱ ኢንድ ክሬት ኮፒ እንልና ኦኬ እንላለን። ከዛስ ሰከንድ ሴሚስተር ማትስ ጋር መጣለው። ከዛን እኩልናል እንላለን። የማትስን ውጤት አንተን እዚህ ጋር ሊንክ ማድረግ ነው። እኩልናል ብለን የመጀመሪያውን ሪዛልት መጣት ሴሌክት ክሊክ እናደርግና ኢንተር ከኪቦርድ ላይ መጫን ነው። ከዛ የሌሎችን ለመስራት ድራግ ወይም ደግሞ ዳብል ክሊክ እናደርጋለን። እንደዚህ ጥቁር ስትሆን እቺንን ሃይድ እናደርጋለን። ደን በተመሳሳይ መልኩ የሌሎችንም ሳብጀክቶች እስከዚህ ድረስ ከእያንዳንዱ መምህር የተቀበልነውን አምጥተን ሊንክ እናደርጋለን። ታይፕ ማድረግ አይጠበቅብንም ማለት ነው። ደን እያንዳንዱ ሳብጀክት በዛ መልኩ አምጥተን ልክ በዚህ መልኩ ከጨረስን በኋላ የሰከንድ ሴሚስተር ቶታል እንሰራለን። እኩልናል ሳም ፋንክሽን ከፍትና በመጠቀም ከዚህ እስከዚህ ድረስ ሰሌክት እናደርግለታለን። ከዲ7 እስከ ኦ7 ያለውን ከዛን ቅንፍን እንዘጋና ዳብል ክሊክ ማድረግ ነው። ደን የሌሎችን ለመስራት እንደዛው ዳብል ክሊክ ማድረግ። አቨሬጅ ለመስራት እኩልናል አቨሬጅ ፋንክሽን እንጠቀማለን። ደን እቺን ዳብል ክሊክ ስናደርግ ይመጣልናል። ከአማርኛ እስከ ኤችቢ ድረስ ያለችውን የመጀመሪያውን ተማሪ ብቻ ሰሌክት እናደርግና ቅንፉን እንዘጋለን። ኢንተር እንላለን። ደን ዳብል ክሊክ ማድረግ እቺን ትንሽ ከነጥብ በኋላ ስለበዛ በዚች ማስተካከል እንችላለን። ደን ራንክም ለመስራት በተመሳሳይ መልኩ ከዚህ ለፈረስት ሴሚስተር እንደተጠቀምነው እኩልናል ራንክ እንልና ራንክ ፋንክሽንን ተጠቅመን ቅንፍ እንከፍታለን። የመጀመሪያውን አቨሬጅ ሰሌክት እናደርጋለን። ደን ሪፈረንሳችን ማን ነው? ሁሉንም አቨሬጅ ሰሌክት ማድረግ ከክው6 እስከ ከክው7 እስከ ክው26 ድረስ አቨሬጅ ያለበትን ማለት ነው። ከዛ አብሶሉት ሴል ሪፈረንስ ማድረግ አለብን ወይም ደግሞ ሎክ ማድረግ አለብን። ስሩ አውት the whole ፎርሙላ ተመሳሳይ ሆኖ እንዲቀጥል እያንዳንዱን አቨሬጅ እየተቀበለ ከእያንዳንዱ አቨሬጅ ጋር እንዲያወዳደር ማለት ነው። ስለዚህ አብሶሉት ለማድረግ ከዚህ በፊት እንደነገርኳቸው የዶላር ሲምቦልን እናስቀድማለን። የመጀመሪያውን ብቻ ትተን እነዚህ ሁለቱን ማለት ነው የዶላር ሲምቦል ደን ከፊደሉ በኋላ ምንም የዶላር ሲምቦል እናደርግና ኮማ እናደርጋለን። እዚች ጋር ኦርደሩን 0 እናደርጋለን። በዲሰንዲንግ ኦርደር እንዲያደርግልን ቅንፉን ዘጋና ከኪቦርድ ላይ ኢንተርን መጫን ነው ማለት ነው። ደን የመጀመሪያ ተማሪ ሶስተኛ ወጣ። የሌሎችን ለመስራት ቺን ዳብል ክሊክ ማድረግ ነው ማለት ነው።
ኦኬ በመቀጠል ወዴት ነው የምንመጣ? አቭሬጅ ነው የምንሰራ። አሁን የሁለቱንም የፈረስት ሴሚስቴር እና የሰከንድ ሴሚስቴር አቭሬጅ እንሰራና ሮስተር ላይ አቭሬጅ ከአቭሬጅ ሽት ቀጥታ እዚህ ጋር እንዲሞላለን ማለት ነው። ደን እዚች ጋር እንመጣና እኩልናል እንላለን። ሳም ቅንፍ እንከፍትና ፈረስት ሴሚስቴር ደን ኮማ ሰከንድ ሴሚስቴር ሶሪ እዚች ጋር የአማርኛ ላይ እንመጣና አቨሬጅ ላይ የአማርኛ ላይ እንመጣና እኩል ይሆናል ሳም እንላለን። ደን ቅንፍ እንከፍትና የመጀመሪያው ሴሚስቴር አማርኛ ውጤት ኮማ ሁለት ሰከንድ ሴሚስቴር መጠን ክሊክ እናደርግና ሰከንድ ሴሚስቴር አማርኛ ውጤት እኩል ይሆናል ሳም ፈረስት ሴሚስቴር ዲ7 እና ሰከንድ ሴሚስቴር ዲ7 ብሎ በዚህ መልኩ ያስገባልናል። ቅንፉን እንዘና ስካፈል ለሁለት አቨሬጅ ስለሆነ እየሰራን ያለን ስካፈል ለሁለት እናደርጋለን ማለት ነው። ደን 86.5 የሌሎቹን ለመስራት ዳይሬክትሊ ይሄንን ወደ ጎን ድራግ ማድረግ ነው እስከ አቨሬጅ ድረስ ማለት ነው። ደን ወደ ታችም እንደዛው ድራግ ማድረግ እንችላለን ወይም ደግሞ ዳብል ክሊክ ማድረግ እንችላለን። እቺን በዚህ መልኩ ማስተካከል እንችላለን። በዚህኛዋ ዲክሪዝ እና ኢንክሪዝ ዴሲማል በማድረግ ከዴሲማል በኋላ ያለውን ከነጥብ በኋላ ያለውን በዚህ መልኩ ማስተካከል እንችላለን ማለት ነው። ዘን የአቨሬጅን ራንክ ነው አሁን እዚህ ጋር የምንሰራው። በመቀጠል የዚህኛው ራንክ ለብቻ ስለሆነ የምንሰራው በዚህኛው አቨሬጅ የሁለቱም ጭማቂ አቨሬጅ ላይ ዲፔንድ ሆነ ነው ራንኩን የምንሰራ በኋላ ሮስተር ላይ የሚገባውን ማለት ነው። እኩል ይሆናል ራንክ እንልና ቅንፍ እንከፍታለን። ደን እቺን የመጀመሪያውን አቨሬጅ ሰለክት እናደርግና ኮማ እንላለን። ቀጥሎስ ሁሉንም አቨሬጅ ሰለክት እናደርጋለን። ሪፈረንሳችን ሁሉም አቨሬጅ ጋር ማወዳደር ስለሆነ እስከ ኪው 26 ድረስ ያለውን ከዛን ከዚህ በፊት እንደነገርኳቸው ቺን አብሶሉት ሴር ሪፈረንስ እናደርጋለን በዶላር ሲምቦል በማስቀደም ሌተሩና ቁጥሩ በፊት ዶላር ሲምቦል እናስቀድማለን ሁለቱም ጋዝች ጋር ደን ከዛ በኋላ ኮማ እናደርግና በዲሰንዲንግ ኦርደር እንዲያስቀምጥልኝ ስለሆነ 0 እናደርግና ቅንፋችንን እንዘጋለን። ከዛ ከኪቦርድ ላይ ኢንተርን መጫን ነው ማለት ነው። ስለዚህ የመጀመሪያ ተማሪ ኦልሬዲ ሰራን። የሌሎችን ለመስራት ዳብል ክሊክ እናደርጋለን ማለት ነው። አሁን ዋናው ወደዚህኛው መተናል ማለት ነው። ወደ ዋናው ጉዳያችን መተናል። ስለዚህ አሁን ሮስተር ላይ የፈረስት ሴሚስቴር የሰከንድ ሴሚስቴር አቨሬጅ ከዚህ የፈረስት ሴሚስቴሩን ከዚህ እንዲወስድ ደን የሰከንድ ሴሚስቴሩን ከዚህኛው እንዲወስድ ደን የአቨሬጁን ደግሞ አቨሬጅ የሚለው እዚህ ጋር ያለችው ደግሞ ከዚህኛው ወርክሺት እንዲወስድ ነው አሁን የፈለኩት ማለት ነው። ደን ይህንን ለማድረግ ቪሉካፕ ፋንክሽንን በመጠቀም ማምጣት እንችላለን ማለት ነው። ምናቸውን እያየ አይዲያቸውን እያየ እኩልናል እንላለን። ቪሉካፕ ታብን መንካት ነው ወይ ደግሞ ዳብል ክሊክ ስናደርግ ቪሉካፕ ፋንክሽን ትመጣለች። ሉካፕ ቫሊዩ ምንን ነው የሚያየው? አይዲያቸውን ቼክ አድርጎ አይዲያቸውን ቼክ ያደርጋል። ደን ኮማ አደርግና ቴብል አሬይ ከማን ነው የሚያመጣው? ከፈረስት ሴሚስቴር ደን ከኤ እስከ ዚህ ቲ ድረስ ያለውን ሰለክት አደርግለታለሁ። ከኤ አፍቱ ቲ መጀመሪያ ሴሚስቴር ኤ አፍቱ ቲ ቴብል አሬያችን ነው። ቀጥሎ ኮማ እናደርግና ኮለመን ኢንዴክሳችን አማርኛ ያለው ኮለመን ኢንዴክሱ ስንተኛ ላይ ነው? 1 ኦኬ እስከ ቲ ነች እቺኛዋ ኤ አፕቱ ቲ ኮማ እናደርግና ኮለመን ኢንዴክሳችን አማርኛ ያለበትን ኮለመን ኢንዴክስ ኤ 1 ነው፣ ቢ 2፣ ሲ 3
አማርኛ ያለው ዲ ላይ ስለሆነ 4 እንላለን። ኮለም ኢንዴክሱ 4ኛ ላይ ነው ያለው ማለት ነው። ኮማ እናደርግና ኤግዛክት ማችም ስለሆነ የፈለኩት ፎልስ እላለሁ ማለት ነው። ደን ከዛን ቅንፍ እንዘጋለን፣ ኢንተር እንጫናለን። እዚህ ጋር እንደምትመለከቱት የመጀመሪያውን ሴሚስቴር አማርኛ ውጤት አመጣልኝ። የሌሎቹን ደግሞ ለመስራት ምንድነው የምናደርገው? ተመሳይ ፎርሙላ ሆኖ ነገር ግን ኮሎመን ኢንዴክሱን ብቻ እየቀየረን መሄድ። እዚች ጋር 4 ነው የነበረችው፣ እንግሊዘኛ 5ኛ ላይ ነች፣ ማትስ 6ኛ፣ ባዮሎጂ 7ኛ እያለ ይቀጥላል። ስለዚህ ቺን ፎርሙላ እንዳለች ሰሌክት አደርግና ኮፒ ላለሁ። ኮንትሮል ፕላስ ያድርገን ኮፒ ማድረግ እንችላለን። ከዛ ሴቭ ካለን በኋላ ወደዚች እንመጣና ፔስት ማድረግ ነው ያንን ፎርሙላ። ከዛ ቺን ምኗን መቀየር ነው? ኮሎመን ኢንዴክሷን ወደ 5 መቀየር። ይሄው አመጣ እንግሊዘኛን። ደን የሌሎቹንም ለመስራት ተመሳሳይ መልኩ ቪንልና ኮሎመን ኢንዴክሱ ስንተኛ ላይ ነው? 5 6ኛ ላይ ነው ማትስ ያለው። ኮሎመን ኢንዴክሱ 6 ነው ማለት ነው። የሌሎችን በተመሳሳይ መልኩ 7 8 9 እያለን መቀጠል ነው ማለት ነው። ደን እንደዛ ያደረግን እየሞላን መሄድ ነው። ኮሎመን ኢንዴክሱን ብቻ እየቀየርን እስከ መጨረሻው ድረስ እንሄዳለን። ስራ 7 ደን ራንክ 18ኛ ላይ ነው ያለው። እሺ ኦሬዲ እንደዚህ አድርገን ጨረስን ማለት ነው። ዘን እንደዛ ያደረግን እንቀጥላለን። እዛን 15 ኮሎመን ኢንዴክሱ 15 ነው የዚህኛው። ቀጥሎ ኮንትሮል ቪ እንልና መጀመሪያ ላይ ኮፒ ያደረኩትን ፎርሙላ ነው ስቲል። ደን 16 አቨሬጅ 17 ላይ ነው ኮሎመን ኢንዴክሱ። ደን ራንክ ደግሞ ለፈርስት ሴሚስቴር ኮሎመን ኢንዴክሱ 18 ላይ ነው። እችን እየቀየርን እንሄዳለን ማለት ነው። ደን ኦሬዲ የመጀመሪያ ሴሚስቴር ለመጀመሪያ ተማሪ ሞልቻለሁ። የሌሎችን ለመስራት ወደ ታች ድራግ ማድረግ አንችልም አሁን፣ ምክንያቱም ሰከንድ ሴሚስቴር እና አቨሬጅ የሚለው ስለሆነ እዚህ ጋር ያለው ምንድነው የምናደርገው? ሌሎቹ እንዳይታዩ አድርገን በፊልተር ይሄኛውን ድራግ ማድረግ እንችላለን። ስለዚህ እቺን ሰሌክት እናደርግና መተን ፊልተር የሚለው ታብ ላይ እንመጣለን። ከዛ ፊልተር የሚል ሰሌክት እናደርጋለን። ዘን በዚህ መልኩ ድሮፕ ዳውን ሊስት ይመጣልናል። ሴሚስቴር የሚለው ላይ እንመጣለን። ድሮፕ ዳውን ምኑ ላይ ቺን ክሊክ አድርገን ሰሌክት ኦል የምትለውን ቼክ ቦክስ አንቲክ እናደርግና ፈረስት ብቻ እንዲያመጣልኝ ነው የፈለኩት። ከዛ ኦኬ ላለው ማለት ነው። የፈረስት ሴሚስቴርን ብቻ ያመጣልኛል። እቺን እንደዚህ ወደ ጎን ከመረጥኩኝ በኋላ ወደ ታች ድራግ ማድረግ ወይም ደግሞ ዳብል ክሊክ ስናደርግ የሌሎቹን የፈረስት ሴሚስቴር ውጤት ከፈረስት ሴሚስቴር ሺት አምጥቶ ይሞላልኛል ማለት ነው። ዘን ፊልተራን መልሰን እናጥፋትና ወደ ሰከንድ ሴሚስቴር ደግሞ እንመጣለን። ዘን የሰከንድ ሴሚስቴርን ደግሞ ከሰከንድ ሴሚስቴር ሺት ስለሆነ የምናመጣ ምንድነው የምናደርገው? እኩልናል እንላለን። ቪሉካፕ ፋንክሽን ነው ለዚህ የምንጠቀሙ ቪሉካፕ። ዘን ከዛ በኋላ ቴብል ሉክአፕ ቫሊዩ ምንድነው? አይዲ ነው ስቲል ቼክ የሚያደርገው። አይዲን ቼክ ያደርግና ኮማ እንላለን። ቴብል አራያችን ማን ነው? ሰከንድ ሴሚስቴር ነው። ደግሞ ሰከንድ ሴሚስቴር የሰከንድ ሴሚስቴርን ቴብል አራይ በዚች መልኩ ሰሌክት እናደርጋለን። ኤ እስከ ቲ ነው። ከዛ ኮማ እንልና ኮማ ካልን በኋላ ኮሎመን ኢንዴክሳችን አማርኛ ያለው ኮሎመን ኢንዴክሱ ስንተኛ ላይ ነው? 4ኛ ላይ ነው። ምክንያቱም ኤ 1 ነው፣ ቢ 2 ነው፣ ሲ 3 ነው፣ ዲ 4ኛ ምክንያቱም አማሪክ ያለው በዲ ኮሎመን ስለሆነ ማለት ነው። ስለዚህ 4 እንላለን። ኮማ እንለንና ኤግዛክት ማቹን እንዲያመጣልኝ ፎልስ እላለሁ። እዚች ጋር ቅንፍ እንዘጋለን። ኢንተር ማለት ነው ማለት ነው። ስለዚህ የሌላውን ለመስራት ኮሎመን ኢንዴክሱ ብቻ ነው የሚቀየረው፣ ሌላው ተመሳሳይ ነው። ቺን ፎርሙላ ስለዚህ ኮፒ ያደርግና ፔስት ማድረግ ነው። ኮንትሮል ፕላስ ያደርግና ከዛን ወደዚች መጥቼ ኮንትሮል ፕላስ ቪ ወይ ደግሞ ፔስት ማለት ነው። ዘን ኮሎመን ኢንዴክሱ እንግሊዘኛ ያለው 5 ላይ ነው። እንደዚህ አድርገን እየሞላን እስከዚህ ድረስ እንመጣለን። ዘን
ኮንትሮል ፕላስ ቪ ቺኛዋ ኮለመን ኢንዴክሷ 15 ነች። ኮንትሮል ፕላስ ቪ ኮለመን ኢንዴክሷ 16 then ኮንትሮል ፕላስ ቪ ኮለመን ኢንዴክሷ 17 then የራንክ ደግሞ ኮንትሮል ፕላስ ቪ እናደርግና ኮለመን ኢንዴክስ 18 ኮለመን ኢንዴክሱን ብቻ ነው የምንቀይረው፣ ሌላው ፎርሙላ ተመሳሳይ ነው ማለት ነው። then አሁን ኦሬዲ በዚህ መልኩ ሰራን። ቅድም እንዳደረግነው በፊልተር አድርገን ሰከንድ ሴሚስተርን ብቻ አስቀርተን የሌሎችን ተማሪዎች እንዲሰራልን የሰከንድ ሴሚስተር ውጤት እንዲያመጣልን ማድረግ ነው ማለት ነው። ስለዚህ እቺን ሰሌክት እናደርግና ሄደሯን ሰሌክት እናደርግና ቺኛዋን ሄደር ፊልተር ወደሚለው እንመጣለን፣ ፊልተር እንላለን ማለት ነው። then አሁን ሰከንድ ሴሚስተር የሚለው ጋር እንመጣና አንቲክ እናደርጋለን። እቺን ሰከንድ ብቻ እንዲያስቀርልኝ ሰከንድ ኢንቲክ አድርግና ኦኬ ላለው ማለት ነው። then አሁን ወደ ታች ድራግ ማድረግ እችላለሁ። የስደመር ምልክት ስትሆን ድራግ ማድረግ then በዚህ መልኩ የሁሉንም ተማሪዎች ለምን 100 ተማሪ አይሆንም የሁሉንም ተማሪዎች ይሰራልናል። ፊልተሯን እናጠፋለን መልሰን እዚህ ጋር መጣን። ከዛን በዚህ መልኩ የሌሎችን ተማሪዎች ሞላን ማለት ነው። በመቀጠል ወደ ነው የምንሄደው ወደ አቨሬጅ እንሄዳለን ማለት ነው። አቨሬጅንም ለመስራት ከአቨሬጅ ሺት ላይ እንዲያመጣልን ነው የማደርገው። ቪ ሉክ አፕ እንልና ምንድነው ሉክ አፕ ቫልዩ አሁንም ቼክ የሚያደርገው ማለት ነው አይዲ ነምበርን ቼክ አድርጎ then ቴብል አሬያችን ደግሞ አሁን ምንድነው የሚሆነው አቨሬጅ ማለት ነው። አቨሬጅ ስለዚህ ከዚች እስከዚች ሰሌክት እናደርጋለን። አቨሬጅ ኤ ቱ ቲ ኮለመን ኢንዴክሳችን አማርኛ ያለችበት ማለት ነው። እዚህ አቨሬጅ የሚለው ላይ አማርኛ ያለችበት ኮለመን ኢንዴክሱ አራተኛ ላይ ስለሆነች 4 እንላለን። በዲ ኮለመን ላይ ስለሆነች አራተኛ ነው ኮለመን ኢንዴክሷ። ከዛ ኮማ እንልና ኤግዛክት ማቹን እንዲያመጣልኝ ፎልስ ልና ቅንፍ ይዘጋል ኢንተር እላለሁ ማለት ነው። then ቺን ፎርሙላ ኮፒ አድርግና ኮለመን ኢንዴክሱን ብቻ እየቀየርኩኝ መሄድ ነው ማለት ነው። ኮንትሮል ቪ ኮለመን ኢንዴክስ የእንግሊዘኛ አቨሬጅ ደግሞ ያለው ኮለመን ኢንዴክሱ ኢ ላይ ስለሆነ 5 እንላለን። then ኮንትሮል ቪ 6 እንላለን እያልን እስከዚህ ድረስ ማምጣት ነው። then 15 16 17 እዛን 18 ኦሬዲ የመጀመሪያውን ተማሪ አቨሬጅ ሞልተን ጨረስን። ልክ እንደቀደሙ በፊልተር የሌሎችን ተማሪ ደግሞ ድራግ አድርገን መሙላት እንችላለን ማለት ነው። ዘን ቺን ሰሌክት እናደርግና ፊልተር ተብለን እንመጣለን። ፊልተር የሚለውን ሰሌክት ካደረግን በኋላ እዚች ጋር ሴሚስተር የሚለው ለጋ መተን አንቲክ እናደርግና አቨሬጅ የሚለው ብቻ እንዲያስቀርልኝ አደርጋለሁ ማለት ነው። ሰሌክት እንዲያደርግልኝ ፊልተር እንዲያደርግልኝ then ከዛን ቺን ወደ ጎን እንደዚህ ሰሌክት ካደረግን በኋላ ዳብል ክሊክ ማድረግ ቺን እንደገና ሰሌክት ላድርጋትና ቺን ድራግ ማድረግ ወይ ደግሞ ዳብል ክሊክ ማድረግ እንችላለን። በዚህ መልኩ እንሞላለን ማለት ነው። ስለዚህ የሁሉንም ተማሪ ሮስተር ሞልተን ጨረስን። አሁን ፊልተሯን እናጥፋ። ኦኬ በዚህ መልኩ ሮስተሩን ሰርተን ጨረስን ማለት ነው። እዚች ጋር ሪማርክ ላይ ምንድነው የምናደርገው በሁለቱ ሴሚስተር አቨሬጅ ስለሆነ ሪማርኩን ፓስ እና ፌል ጄጅ የሚደረግ በሁለቱ ሴሚስተር አቨሬጅ ስለሆነ እዚች ጋር እንመጣና then እኩልናል እንላለን። ከዛ if ብለን ቅንፍን ከፍትና በf ኮንዲሽን እንሰራና if this average greater than ወይ ደግሞ equal to 50 ከሆነ ኮማ እናደርግና ፓስ በልልኝ
ከዛ አሁን ደግሞ ኮማ እናደርግና ከዛ በታች ከሆነ ግን ፌል በልልኝ ዳብል ኮቴሽን ማርክ ውስጥ ፌል በል ብለን ዳብል ኮቴሽን ማርኩን እንዘጋለን። ቅንፊት ዘጋና እንተር እንላለን ማለት ነው። ዘን እንደቀድሞ አሁንም ፊልተርን እንጫንና እያንዳንዱ ላይ እንደዛ አድርጎ እንዲያስቀምጥ ማለት ነው። ቺን ሴሌክት አድርገን ፊልተር እንላለን። ከዛ አሁን ወዴት ነው የምንመጣው? አቨሬጅ እዚህ ጋር እንመጣና ሴሌክት አቨሬጅ የሚለውን ሴሌክት አድርገን ኦኬ እንላለን። ከዛ ኦሬዲ አቨሬጅ ፓርቶችን ሴሌክት አድርጎልኛል። እቺን ለሌሎች እንዲሰራ ድራግ ማድረግ ነው ማለት ነው። ዘን ፊልተሯን መልሰን እናጠፋለን። ዘን በዚህ መልኩ ሁሉም ከአቨሬጅ ከ50 በላይ ስለሆነ ፓስ ብሎ አስቀምጦልኛል ማለት ነው። ስለዚህ አጠር ባለ መልኩ በዚህ መልኩ ሮስተር መስራት እንችላለን። እንዳስፈላጊነቱ ደግሞ ታምፕሌቱን የምትፈልጉ ከሆነ ሙሉ ያለቀለትን ታምፕሌት አስቀምጥላችኋለሁ። የሆነ ሊንክ ላይ አስቀምጥላችኋለሁ። በዛ ሊንክ ገብታችሁ ዳውንሎድ አድርጋችሁ ፎርሙላን ሳታጠፉ ብቻ ከናንተ የምትጠበቀው ምንድነው እቺን ዳታውን ብቻ መሙላት ነው። ፎርሙላው እንዳለ ይሆናል ማለት ነው። ፎርሙላ ያለውን ፓርት ብቻ ትታችሁ ደን ሌላውን ክሊር መደረግ ያለበትን ክሊር አድርጋችሁ መጠቀም ትችላላችሁ ታምፕሌቱን። በጣም አመሰግናለሁ። ላይክ፣ ሰብስክራይብ፣ ፎሎ፣ ሼር ማድረግ እንዳትረሱ። አመሰግናለሁ።